ወደዚህ ስንጠራ የቃል ኪዳን የሥነ ሥርዓት ተብሎ የተጠራ ነው። ቤት ከሚነካው አንድ ነገር ላካፍላችሁ። ወደ ዛሬ 7 ዓመት አካባቢ ነውና አርቲስት ሴፍ ፋንታሁን ደወለልንና እባካችሁ አንዲት የቲያትር ተማሪ ናትና የፊት ጥርሶቿ የሉም እና ስሩላት ከፍላ መታከም አትችልም ብሎ ጠየቀ እና ልጅቷ ትምጣ ነው። መጣች። አየነው ጥርሷን። የፊት ለፊት ጥርሷ 4 ጥርሷ የለም። እንግዲህ ምንድን ነበር ብለን ስንላት ገና 8 ያክል ሆኜ ከአንድ ልጅ ጋር ተጋጨሁኝና እነዛን ጥርሶቼ ሚስ አደረግኳቸው። ከዛ ግን እስከ 12 ያክል ድረስ በጥሩ ሁኔታ ነበረ። ውስጤ ምንም አይሰማኝም ነበር። አሁን ግን ወደ አዲስ አበባ መጣሁና ዩኒቨርሲቲ ስቀላቀል ትምህርቴን በአግባቡ ማስኬድ አልቻልኩም። በዚህ ላይ የቲያትር ትምህርት ነው የምማረው እና በኮንፊደንስ መተወን አልቻልኩም እና ያው በሰው አርቲስት ሴፍ ፋንታሁን አግኝቼው እዚህ እናንተ ጋር ተገናኘን አለችን። እሺ ብለን ጥሩ አድርገን ሰራና ጥርሷን በጣም አሳመርንላት። በወቅቱ አመስግናን ሄደች። ከ6 ዓመት በኋላ በ2018 ዘንድሮ ማለት ነው መጣችና ዶክተር ፌቨን አስታወሽኝ አለችኝ። ብዙም ትዝ አላለችኝም ብዬ ተቀይራለች በጣም። እኔ እንደዚህ የዛሬ ጊዜ ትዝ አይልሽም እንደዚህ ያደረጋችሁኝ። ከዛ በኋላ ትምህርቴን ጨርሼ አሁን በትልቅ ሚዲያ ላይ የመድረክ ስራ ሆስት ሆና እየሰራች ነው። ባይዘዌ አይደል ነው መታ ሊሆን ይችላል። እዚህ ጋር ራሷ እንድትገልጽ አልፈልግም፣ ግን ጠርቻታለሁ ጋብዣታለሁ። እና በእኔ ላይ ያደረጋችሁት ነገር ያሳረፋችሁት አሻራ እጅግ በጣም ትልቅ ነገር ነው። እንዴት ከዛ በኋላ ትምህርቴን ሰክሰስፉል ሆኜ እንደተወጣሁኝ እንዴት ሙሉ ሰው እንደሆንኩኝ እኔ ነኝ የማውቀው። እና ያኔ በቁጡ ልጅነት ስለነበረ በደንብ ያመሰገንኳችሁ አይመስለኝም። አሁን ግን ዛሬ ነገ እመጣለሁ እያልኩኝ ዛሬ መጣሁ። በዛውም ቼክአፕ ልታይ በዛው መጣሁ አለችንና እያደረግን ያለው ነገር ለካ በጣም ጥሩ ነገር ነው ማለት ነው። ኦፍኮርስ ጥሩ ነገር ነው፣ ግን የበለጠ እንድናደርገው ውስጤን ቀረ። በጣም ደስ አለኝ። የምትሰራውን ፕሮግራም ትልቅነቱን አሳየችኝ። ስለዚህ እንደምታውቁት የጥርስ ህመም ከኮንፊደንስን ባሻገር ህመሙ ከባድ ነው፣ በጣም ከባድ ነው። አንዳንዴ የሆነ ሰው አያለቅስ የምትሉት ሰው በጣም በቃ ይሄ ሰው አያለቅስ የምትሉት ሰው ጠዋት ላይ ሌሊት ጥርሱን ሲያም አድሮ የእኛ ክሊኒክ እስከሚከፈል በቃ እያለቀሰ እናገኘዋለን። በጣም ይገርመናል። ያው መፍትሄ እንሰጠዋለን ገብተን፣ ግን ያ ሰው ከፍሎ መታከም ካልቻለ በጣም ያው ህመሙ ይቀጥላል ማለት ነው። እና ከዚህ አንጻር ያንን እናደርጋለን። እንግዲህ በእነዚህ 13 ዓመታት ውስጥ ሌላው ደግሞ ምንድን ነው በየትምህርት ቤቶቹ እየሄድን የጥርስና የአፍ ውስጥን ግንዛቤ ልጆች እንዴት ጥርሳቸውን ማጽዳት እንዳለባቸው እንዴት በንጽህና መያዝላቸው ጃኒ በደንብ ጋብዘችው እንደምትባላቀው ቴስት አደርጋለሁ። ባንዲ በጣም ማቃት ሲኒየር ጎበዝ ጀግና ክሬቲቭ አርቲስት አጨብጭበላት ባንዲ ለመድረክ ጋብዛታለሁ። እስቲ የሰማሽ ነገር ሩመር ስብለኝ ባንዲ ድረስ መቼ የተሰማሽ ደስታ እስቲ ጭብጨባ ኢነርጂ ያስፈልጋል። ኢነርጂ በጣም ጎበዝ ሲኒየር ምን ሰምተሽ መጣሽ? ምን ተሰማሽ? የመጣሁት ቀለበት ታስብ የተሰማኝ በጣም ደስተኛ ነኝ። ከዚህ በላይ ትልቅ ደረጃ እንዲደርሽ እመኝልሻለሁ። ደስታሽን እንዲያሳየን እመኝልሻለሁ። ጥሩ ነገር ሁሉ እመኝልሻለሁ እና ጥሩ